ላይ ሴትን ጅል የሚያረጋት አንድ ጸባይ አለ። እሱ ምንድነው? እንደ ተጠየቀች እሺ ማለቷ ማለት ነው። ከዛ ርካሽ መሆኑ አይ ማለቴ ዋጋዋን ዝቅ ብላ እንድትታይ ያረጋታል ማለት ነው። ከዛ ዝቅ አድርጋ እነሱም እኮ ይላችሁ ላስብበት የሚሉት አንተ በደም እንድትለፋ ፈልገው ነው። ላስብበት ይላሉ ማለት ነው። ሁሉንም ላስብበት ይላሉ፣ ሁሉም ይሰግዳል ማለት ነው። ስለዚህ ላስብበት ሳይሆን ተመልከቱ ምንድነው መባል ያለበት? መወሰን። አለኝ አለኝ፣ የለኝም የለኝም፣ አልፈልግም አልፈልግም። ይሄ መልስ ነው አይደል? ስለዚህ ተመልከቱ፣ ልብ በሉና ስሙ። ልነግራችሁ ያልኩት ሌላ ነው። ያ የሚታያ መልክ ባገባሃት እለት ማታውኑ ያስጠላል። እርግጠኛው የምነግርህ ማለት ነው። ያስጠላል ማለት ይተጠላታል፣ ውጭ ትላታለህ ማለት አይደለም። ያን መልክ ተለምደውና ሌላ መልክ ትፈልጋለህ። አይ የለመዳችሁት መልክ የለም? የተለመደ መልክ የለም? እሺ እናንተ ዝም በሉ። የለመዳችሁ ሰው የለም እናንተ? ስልክ እስከሚቀበል የለመዳ እንደው ዛሬ በቃ እንደው ምንም አልናገር ብቻ ስልክ አምጪ ብሎ የተቀበለሽ ወንድ ኋላ በሰባተኛው ቀን አልተጣላችሁ? መልካችሁን ለምዶታል ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ያ ውበት ከሆነ የታየው መልክ ይለመዳል። መልክ ሲለመድ ፍቅር ሊያልቅ ነው ማለት ነው። ዝናም ከሆነ ዝናም ይለመዳል። መልክ መለመዱም ባይሆን ይረግፋል፣ በበሽታ ይበላሻል። ያም ባይሆን በእርጅና ይበላሻል። ስለዚህ ሰው መስፈርት አድርጎ መግባት ያለበት ምንድነው? ማንነት። እስኪ ማንነት በሉ ንገሩኝ። ከዚያ ከሚያምር መልክ በስተጀርባ ምን አይነት ማንነት አለ ነው ጥያቄው። ያን ማንነት ይዘህ ከቀጠልክ ሶስት ነገር ታገኛለህ። አንደኛ በትዳር ውስጥ መቻቻል። እስኪ በሉ መቻቻል በሉ ንገሩኝ። መቻቻል ማለት ይኸውላችሁ የተረገጡ መቻል አይደለም። ያ ነገር ያ ሰው ደግ ነገር መስሎት እንጂ ከክፋት እንዳላደረገው መረዳት። ሁለተኛ ዝም ማለት፣ ዝም ነገር ሲበዛ ማለት ነው። ሶስተኛው ምንድነው? ማሳለፍ፣ እንዳልሰሙ መሆን። ያለዛ እሷም አንድ ስመልስ አንተም አንድ ከመለስክ ቀንዳችሁን ተባብላችሁ ማለቁ ነው ማለት ነው። ገብቷችኋል አይደል? ስለዚህ አስቀድመን ለማን እንስጥ? በሉ ለእግዚአብሔር በሉ እስኪ። ስለዚህ ስናገባ ማን ይቅደም? መስፈርት መሆን ያለበት በቤተ ክርስቲያን ያገባል ወይ? በሥርዓተ ቤተ ክርስቲያን ትሄዳለች ወይ? ያ ከሆነ እግዚአብሔር ከቀደመ ትዳር ይባረካል። አንዳንድ ሰው መጀመሪያ በሜዳ ያገባና ሲጣላ መጥቶ ቤተ ክርስቲያን ያለቅሳል። ያልነገርከውን እኮ ነው። አሁን ምን አርገኝ ነው የምትለው እግዚአብሔርን? እንደው ከሱ ጋር ያገናኘ ቀን ምን አለ ሞቼ ቢሆን ትላለች መጣ ቤተ ክርስቲያን ማለት ነው። እንደዚህ አያዋጣም። መጀመሪያ እግዚአብሔርን ቅደም መቻልሹ። መስፈርቱ ይሄ ነው። በዚህ ትዳር መሰረት ሂዱ ብሎ ያስቀመጠውን ሕግ አፍርሶ የሄደ ሰው መጥቶ ማልቀስ አይችልም።